እውነታው ምንድነው? ዳኒ እውነት ሴት ጋ ነው የሄደው ወይስ ዲጄሊ የምትባል ፍቅረኛው ጋ ነው የሄደው እያሉ አንዳንዶቹ እየተወዛገቡ ነው። ዲጄሊ እንግዲህ ከአሁን በፊት እንደሚወዳት ተናግሮ ተነግሷትም ነበር እና ዛሬም እንግዲህ እሷ ጋ ነው የሄደው በሚል እንግዲህ አብዛኞቹ በቃ እየፈተፈቱ ነው። ጽጌም ደግሞ እንግዲህ ያው እያበደች ነው። ዳኒ የት ነገር ውጣ እንዴ ተጀመረ ጋይስ ተጀመረ ነገሮቹ ማለት ነው። እንግዲህ ይቀጥሉ ይሄዱበት። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ለዚህ ፋሚሊ ቤተሰቦች እንግዲህ እንኳን ደህና መጣችሁ ወደ ፋሚሊ ወደ ፈሪሃ ፋሚሊ እንኳን በሰላም መጣችሁ እያልኩኝ ለዚህ ቻናል ግን አዲስ ከሆናችሁ ተቀላቅሉ፣ ሰብስክራይብ በማድረግ አበረታቱኝ። ድምፄ አዲስ እንደማይሆንባችሁ ተስፋ አደርጋለሁ። እንግዲህ ድምፄን በማዳመጥ ብቻ ያው ሰብስክራይብ አድርጉኝ የምታውቁኝ አዲሶቹ ማለት ነው። ውድ ተመልካቾቼ ዛሬ እንግዲህ በነ ሜሪ ነው የመጣሁት። በነ ሜሪ በነ አብርሽ ቪዲዮ ነው የመጣሁት። ዛሬ እንግዲህ በዱባይ ያው የተለቀቀውን ቪዲዮ እንዳየ ነው። ሜሪዬ እንግዲህ ጽጌዬ ያው እንደምታውቁት ዳኒ እንግዲህ ሴት ጋር ነው የሄደው በሚል ያው ያዙኝ ልቀቁኝ እያለች ትገኛለች። እውነት ለመናገር ጽጌ በጣም እንደምትወደው ነው የሚለያት የሚገባን እኔ የሚገባኝ ማለት ነው። ምክንያቱም ሁኔታዋን አይታችሁ ከሆነ በቃ ሲሄድ ራሱ እንዴት በቃ እያለቀሰች ነበር። እንባዋ ብቻ ራሱ አይኗ ውስጥ ይከባለል ነበር እና ፍቅር እንዳለባት ይለያል። አንድ ቢሆኑ ደስ ይላል። እንደሚፋቀሩ ወይ እንደምትወደው ይገባል ማለት ነው እንደው ሲያዋት እና ጽጌ እንግዲህ በቅናት እየተንጨረጨረች ነው። እንዲሁም ደግሞ ዳኒ የት ነው የሄደው? ዲጄሊ የምትባል ከአሁን በፊት ያው የምታውቋት ልጅ አለች እና እሷ ጋር ነው እየሄደው እያለው ግማሾቹ እየተወዛገቡ ነው። ግን እኔ የሚመስለኝ የሆነ ሰርፕራይዝ ከአሁን በፊት እንደምታውቁት ኢትዮጵያ ነው ቀለበት አረጋለሁ ለአንድ ልጅ ብሏል። ያ ቀለበት እንግዲህ ሰርፕራይዝ ለማድረግ ይሆናል ጽጌ ማለት ነው። ምክንያቱም ሳይናገር እንዲያንጨርጭሯት ከዚህ በኋላ ደግሞ ሰርፕራይዝ ሊያረጋት ይሆናል። ለዛ ዝግጅት ይመስለኛል እንግዲህ እኔ ጥሏቸው እየሄደው እንጂ የምር እውነት ሴት ጋር ሆኖ አይመስለኝም። እንዲህ ቢያደርግ ኖሮ እና አብርሽም እነ ይሳቅም ዝም አይሉትም ነበር። እነሱ እንደሚያውቁ ነው የሚያስታውቅባቸው። ሴቶቹ ናቸው የማያውቁት እንጂ ወንዶቹ ያው ወንድ እኮ አንዳንድ ጊዜ ይመካከራሉ። እናንተ ምን ሆናችሁ ነው እንዴ? ወንድ እኮ ያው ምስጢር አይደባበቁም እና እነሱ ተነጋግረው እየሰሩ ያሉት በጽጌ ላይ ነው። ያው ሰርፕራይዝ እንግዲህ እንጠብቃለን። ወይ ቀለበት ሊያደርግላት ይሆናል ወይ ደግሞ የሆነ ነገር ሊያደርግላት ይችላል። ስለዚህ አብዛኞቻችሁ ዲጄሊ ጋር ሄዶ ነው ምናምን የምትሉ እባካችሁ ተቆጠቡ። እንዴ እናንተ እንደዚህ እየወደደችው እንደዚህ እየሆነች እንዴት ነው ሌላ ሰው ጋር የምትመኙባት እንዴ? ኧረ ተው ምን ሆናችሁ ነው? እና የሚዋደድን ሰው ለመለያየት አትሞክሩ። ያች እኮ አትወደውም። ከአሁን በፊትም አልወድም አልፈልግም ብላለች። ደግሞ አሁን ያው በየሚዲያው ላይ አላገባም እያለች እንግዲህ ሶሻል ሚዲያው ተጥለቅልቆ ነበር ከአሁን በፊት። ስለዚህ እሷ ማግባትም አትፈልግም ፍቅረኛም አትፈልግም ለማለት ነው። ያው ስራዋ ነገሯ ሁሉ ወንዳ ወንድ ስለሆነች ማለት ነው። ወንዳ ወንድ ነች በቃ ከሴት ጋር እንደው ምኗ ነው ሴት የሚመስለው እና እንደ ሴት የሚያፈቅራት ወይ እንደ ሴት ደግሞ እሷ ጋር የሚሄደው እኔ እንጃ። ሴት አትመስልም እሷ ሁኔታዋ በቃ ሴት አርጓት ፈጥሯታል። ግን ሁኔታዋ ደግሞ እሷ እንደ ሴት የሴት ስነ ስርዓት የላትም። ስለዚህ እንግዲህ ዳኒ ያው ሰርፕራይዝ ሊያረጋት ይሆናል ብዬ ነው የማስበው ጽጌዬን። ምክንያቱም ዝም ብሎ የሄደው ይሄ ነገር ቢሆን ኖሮ እና አብርሽም ዝም እንደማይሉት ነው የሚገባኝ። እና ጽጌ ተረጋጊ፣ የረጋ ወተት ቅቤ ይወጣዋል ይባላል እና በመረጋጋት ነው ሁሉ ነገር የሚስተካከለው። እንዲህ በመንጨርጨር እኔ እንጃ በጣም ነው በቃ። አንዳንዴ አይታችኋት ከሆነ አያገባኝም ትላለች፣ ደግሞ መለስ ብላ አይ ያገባኛል እንዴት ነው በቃ ቤተሰቦቹ ምናምን ብላ ነው የምታስበው። እና እንግዲህ የሚያፈቅር ሰው ያስታውቃል በዚሁ ቃላቱ ማለት ነው። ሁለት ቃል እየተናገረ ነበር ማለት ነው። ያው ፍቅር እንዲህ ነው የሚያደርገው እንግዲህ ምን ይደረግ። እና ተረጋጉ። ለማንኛውም ለማየት መጨረሻውን ለማየት ያብቃን ማለት ነው እንጂ እንደዚህ የተለያየ ነገር ባናወራ እላለሁ። እና ሩትዬ ዛሬ ደግሞ ካሜራ ማን ሆናለች መሰል የለችም። ምክንያቱም እሷ ነኝ ካሜራ ማኗ። ያው ሌሎቹ እየተቀረጹ ስለሆነ ማለት ነው።
ሜሪም ያው ደብቃችሁ ነው እናንተ ተዋውቃላችሁ፣ እናንተ ሆን ብላችሁ ነው እኛን እየደበቃችሁን ነው እያለች ነበር። እውነት ወንድ ለወንድ ያው አይደባበቁም ብዬ ነው የማስበው። ለእነሱ ነግሯቸው ይሆናል። ግን አብርሽን ዝማን ተወቃሽ አታድርጉት፣ አንተነህ አትበሉት ማለት ነው። እሱም ያው እንግዲህ ሰርፕራይዝ ከሆነ ለመደበቅ ነው የሚሞክረው እንጂ ለመንገድ አይሞክርም። እና ውድ ተመልካቾቼ ዳኒ እንግዲህ የሄደበት ቦታ ጽጌን ሰርፕራይዝ ሊያረጋት ይመስለኛል ማለት ነው። እኛም ግምታችን ነው ይሄ። ስለዚህ ተረጋጉ። መጨረሻው ነው ድራማው እንግዲህ ደግሞ ፓርት 3 ቀጥሏል ማለት ነው በዱባይ። ስለዚህ እንከታተላቸው እንግዲህ። ሂዱበት እንዴ! ህዝቡን እኮ አጨለሉት። የምሬን ነው እንዴ! የመዳም ቅመሞች ለሰጡት አዳሚ ሁሉ ተንጫጫ እንዴ! አቆፈ ስለሰጠ ሰው እኮ ምንም ማለት አይቻልም። ምክንያቱም ፈልጋችሁ ላረጋችሁት ነገር እንደው ማን ነው የሚናገራችሁ? እና አንዳንዶቹ እንግዲህ ልቦና ይስጠን ማለት ነው። የሰው እድገት የሰው መደረግ የሚያስቀናም ይኖራል ወይ ደግሞ ማንወድም ሰዎች አለን። ስለዚህ እነሱ ህፃን ልጅ አይደሉም። ቢያንስ እዛ ሀገር አረብ ሀገራት ላይ ከ20 ዓመት በላይ እንጂ ከ20 ዓመት በታች የለም። ስለዚህ ራሳችን ወቁ፣ ማድረግ ላለባቸው አድርጎ እነሱ እርዱን አላሉም። ስለዚህ ደግሞ አንዳንዶቻችሁ ለምረዱ ብላችሁ ለምትንጫጩ አትንጫጩ ማለት ነው። ውድ ተመልካቾቼ ማንም መቼም ጊፍት እምቢ የሚል አለ ብዬ አላስብም። አለ እንዴ? ካለ እስኪ ኮሜንት ላሳውቁኝ። ስለዚህ ጊፍት ሲሰጥ አንድ ሰው እምቢ አይሉም። እነሱ ምን ያደርጉ ታዲያ? እነሱ ለሰጡት ምን አድርጉ ነው የምትሏቸው ማለት ነው። ግርም ይለኛል እኔ ብዙ ጊዜ እና ዛሬ ነው እንግዲህ በእነዚህ ቪዲዮ የመጣሁት። ቻናል ያው ተብላሽቶ አዲስ ቻናል ነው ይሄ። እባካችሁ የሩቲ ቤተሰቦች ፋሚሊዎች ይሄን ቻናል አቀሳቅሱልኝ ማለት ነው። ቢያንስ እንግዲህ በዚህ ቪዲዮ እስኪ ስንት ታስገቡኝ እንደሆን አላውቅም። ስለዚህ ሰብስክራይብ አድርጉኝ። እወዳችኋለሁ። ባላችሁበት ያለ ሰላም እዝነት ከእናንተ ጋር ይሁን። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ባይ ባይ። እወዳችኋለሁ።